ሰላም እንዴት ናችሁ? ዛሬም እንደተለመደው ከመጽሐፍ ቅዱስ የኢየሱስ ክርስቶስ ስሞችና ኢየሱስ ክርስቶስ የተገለጠበትን ክፍል ይዘን ቀርበናል። እናንተም ቻናሉን ሰብስክራይብ እንዲሁም ላይክ መልእክቱ ደግሞ ለሌሎች እንዲደርስ ደግሞ ሼር በማድረግ እንዲሁም ደግሞ ሁሌ የምንለቃቸው መልእክቶች እንዲደርሳችሁ የደውል ምልክቱን እንድትጫኑ እያሳሰብን ወደ ዛሬው መልእክት ቀጥታ እንገባለን። በመጽሐፍ ቅዱስ ውስጥ ኢየሱስ የተጠቀሰው በብዙ ስሞች እና ርዕሶች እያንዳንዳቸው የባህሪ የተልእኮ እና መለኮታዊ የተለያዩ ገጽታዎች ይወክላሉ። ከጽሑፋቸው ጋር በመሆን ከኢየሱስ የታወቁ ስሞችና መለዮች ጋር ወይም ደግሞ መገለጫዎች ጋር ወደ እናንተ ቀርበናል። የመጀመሪያው ስም ኢየሱስ ጌታ ወይም ደግሞ አዳኝ ማለት ሲሆን በማቴዎስ ወንጌል ምዕራፍ 1:21 ላይ እናገኛለን። ይሄም ልጅም ትወልጃለሽ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለህ ተብሎ ተጽፏል። ሁለተኛ ደግሞ ስሙ ክርስቶስ ነው። ይህም ደግሞ የተቀባ ወይም ደግሞ መሲህ የሚለው ትርጓሜ ሲኖረው በማቴዎስ ወንጌል ምዕራፍ 16:6 ላይ እናገኛለን። እንደዚህም ይላል፣ ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው ይላል። ሶስተኛ ላይ የተጠቀሰው ስም አማኑኤል ነው። ይህም እግዚአብሔር ከኛ ጋራ ነው የሚል ትርጉም ሲኖረው በማቴዎስ ወንጌል ምዕራፍ 1:23 ላይ ተጠቅሷል። እርሱም እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋራ የሚል ነው። በአራተኛ ላይ የተጠቀሰው የእግዚአብሔር ልጅ ተብሎ ነው። ይህም ደግሞ መለኮታዊውን ተፈጥሮ ወይም ማንነት ሲያመለክት በዮሐንስ ወንጌል ምዕራፍ 3:16 ላይ ተጠቅሷል። እንደዚህም ይላል፣ ከ16 ጀምሮ አነበዋለሁ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። አምስተኛ ላይ የተጠቀሰው የሰው ልጅ ነው። ይህም ደግሞ ሰብአዊነቱን ወይም ሰው መሆኑን ደግሞ ያሳያል። ይሄንም ደግሞ በማቴዎስ ወንጌል ምዕራፍ 20 ላይ ምዕራፍ 8:20 ላይ እናገኛለን። እርሱም እንደዚህ ነው የሚለው፣ ኢየሱስም ለቀበሮች ጉድጓድ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም ይላል። እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 16:27 ላይ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ሥራው ያስረክበዋል ይላል። በስድስተኛ ላይ የተጠቀሰው የኢየሱስ ክርስቶስ ስም እንደ እግዚአብሔር በግ ነው። ይህም ደግሞ የመስዋዕትነቱን ወይም ደግሞ የመሥዋዕትነቱን ሚና እንደሚናገር እናያለን። በዮሐንስ ወንጌል ምዕራፍ 1:29 ላይ ስናነብ በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለው፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል። እንዲሁም በዮሐንስ ወንጌል ምዕራፍ 1:38 ላይ እንደዚህ ይላል፣ ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ ይላል። በሰባተኛ ላይ የኢየሱስ ክርስቶስ ስም የተጠቀሰው ወይም ደግሞ የተገለጠበት እንደ ብርሃን ሲሆን ወይም ደግሞ የዓለም ብርሃን ሆኖ ነው። ብርሃንን በማምጣት ውስጥ የእርሱን ሚና የሚያመለክተውን የዓለም ብርሃን መሆኑን ያመለክታል። ይሄንም ደግሞ በዮሐንስ ወንጌል ምዕራፍ 8:12 ላይ እናገኛለን። በስምንተኛ ደረጃ የምናገኘው እረኛነቱን ወይም ደግሞ መልካም እረኛ መሆኑን ነው። ይሄን ደግሞ ለተከታዮች ያለውን የእሱን እንክብካቤ፣ ጥበቃ መመሪያስ ይገልጻል ማለት ነው። ዮሐንስ ወንጌል ምዕራፍ 10:11 ላይ እናነባለን። እንደዚህም ይላል፣ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎች ያኖራል ይላል። እንደዚሁም ደግሞ በመዝሙረ ዳዊት ምዕራፍ 23 ላይ ከ1 ጀምሮ እንደዚህ ይላል፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ
ይመራኛል ይላል። ይህም ደግሞ በመዝሙረ ዳዊት ላይ እንግዲህ እግዚአብሔር እረኛ መሆኑን ዳዊት እንደጠቀሰው ሁሉ ዮሐንስ ወንጌል ምዕራፍ 10 ላይ ደግሞ ኢየሱስ ክርስቶስ እረኛ እንደሆነ ይገልጣል ማለት ነው። በ9ኛ ደረጃ የምናገኘው የነገስታት ንጉስ መሆኑን ነው። እርሱም የመጨረሻ ስልጣኑን እንደሆነ ያሳያል፣ ወይም ደግሞ ገዢ መሆኑን ያሳያል። በራእይ ምዕራፍ 19 ቁጥር 16 ላይ እንደዚህ ይላል፣ በልብሱና በጭኑም የተጻፈበት የነገስታት ንጉስና የጌቶች ጌታ የሚል ስም አለው ይላል። በ11ኛ ላይ አልፋና ኦሜጋ፣ በ10ኛ ደረጃ አልፋና ኦሜጋ መጀመሪያና መጨረሻ እኔ ነኝ ይላል። ይህም ደግሞ አልፋና ኦሜጋ ሲል ያው እግዚአብሔር መሆኑን ያሳያል ማለት ነው። አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ እኔ ነኝ ይላል። ራእይ ምዕራፍ 22 ቁጥር 13 ላይ እናገኛለን። በ11ኛ ደረጃ ላይ ደግሞ የምናገኘው ኢየሱስ ክርስቶስ የተገለጠበት እንደ መንገድ፣ እንደ እውነት፣ እንደ ሕይወት ተገልጧል። ይህም ደግሞ የመዳን መንገድ መሆኑን የሚያሳይ ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደዚህ ይላል፣ ኢየሱስም እኔ መንገድ፣ እውነት፣ ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሎ ተናግሯል። በ12ኛ ደረጃ ላይ የምናገኘው መምህር ወይም ደግሞ ረቢ ተብሎ ተገልጿል። ይህም ደግሞ የአምላክ ቃል አስተማሪ ወይም ደግሞ የሚገልጽ መሆኑን ተጽፏል። ይህንም ደግሞ ዮሐንስ ወንጌል ምዕራፍ 1:38 ጀምሮ ስናነብ እንደዚህ ይላል። ይህ ነገር ከ28 ጀምሮ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 1:28 ላይ ይህ ነገር ዮሐንስ ያጥምቅበት በነበረው በዮርዳኖስ ማዶ በቤታንያ በቤተራባ ሆነ። ኢየሱስም ዘወር ብሎ ሲከተሉትም አይቶ ምን ትፈልጋላችሁ አላቸው። እርሱም ረቢ ወዴት ትኖራለህ አሉ። ትርጓሜውም መምህር ሆይ ማለት ነው ይላል። በ13ኛ ደረጃ ላይ ደግሞ አዳኝ ተብሎ ተገልጧል። ይሄም ደግሞ በማዳን ውስጥ የሚጫወተውን ሚና ያሳያል ማለት ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ እንደዚህ ይላል፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይላል። በ14ኛ ደረጃ የእግዚአብሔር ቃል መሆኑ ተገልጧል። ይህም ደግሞ የመለኮትነት ስሙ ወይም ደግሞ የእግዚአብሔርነት ስሙ ሲሆን በዮሐንስ ወንጌል ምዕራፍ 1:1 ላይ ተጠቅሷል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያው በእግዚአብሔር ዘንድ ነበረ ይላል። እንዲሁም ደግሞ በራእይ ምዕራፍ 19 ቁጥር 13 ላይ እንደዚህም ተጠቅሷል፣ በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ይላል። ለዛሬ እንግዲህ አቅርበናል። እናንተም ደግሞ እንግዲህ የምታውቁት የኢየሱስ ክርስቶስ ስም በባህሪው ወይም ደግሞ የተገለጠበትን የምታውቁትን ከስር በኮመንት እንድታሳወቁ እያሳስብን ቻናሉን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ መልእክቱ ሁሌ ደግሞ እንዲደርሳችሁ የደውል ምልክቱን እንድትጫኑ እናሳስባለን። መልካም ጊዜ፣ ተባረኩ።